ለታላቁ የህዳሴ ግድብ የተዘጋጀው 200,000 ጦር አፄ ኃይለ ሥላሴ ያቀዱትና አቶ መለስ ዜናዊ የጀመሩት መስከረም ወር የተመረቀው የአባይ ግድብ ጠባቂ ጦር ተዘጋጀለት። በደንብ ተገንብቷልና በደንብ ይጠበቃል ስትል ኢትዮጵያ ወሰነች። በእርግጥ ግድቡ ራሱን መጠበቅ የሚችልበት ቁመና ላይ ቢሆንም ሊቃጡበት የሚችሉትን ጥቃቶች ለመከላከል ጋሻ ተዘጋጅቶለታል። የግድቡ ጋሻ 200,000 ሰራዊት ሲሆን በጠባቂው ሰራዊት ጉዳይ ከካይሮ ስትሸበር አድራለች። ዶናልድ ትራምፕ ኢትዮጵያ ግብጽን እኔ ላስታርቅ ባሉ ማግስት ግድቡን በተመለከተ ከጉባ ከባድ መረጃ ተሰምቷል። ፊልድ ማርሻል ብርሃኑ ጁላ ግድቡን ለመጠበቅ ስለተዘጋጀው ጦር ለመጀመሪያ ጊዜ ተናግሯል። በደም የተገነባው ግድብን በደማችን እንጠብቀዋለን ሲሉም ተደምጠዋል። መረጃው ግብጽን ያስደነገጠ ሆኗል። የአልሲሲ መንግስት ተሸብሯል። በህዳሴው ግድብ ላይ ሌላ ግድብ ለመስራት የወሰነችው ኢትዮጵያ ግን የህዳሴ ግድቡና በግድቡ ላይ የሚሰራው ሌላ ግድብ የሚጠብቅ ጦር በተጠንቀቅ ነው ብላለች። የጦር ስሙ በህዳሴው ስም ተሰይሟል። የታላቁ ህዳሴ ግድብ እስካሁን በሚገባ መልኩ በጦር ሰራዊት ሲጠበቅ እንደነበር ይታወቃል። ከዚህ በኋላ ደግሞ ጥቃቶችን ሊበረቱበት ይችላል የሚል ግምት አለ። ይህን ተከትሎ ታዲያ ግዙፉ ጦር ግድቡን ለመጠበቅ ተዘጋጅቷል። ውድ የቻናላችን ቤተሰቦች የህዳሴውን ግድብ ለመጠበቅ ተዘጋጅቷል ስለተባለው 200,000 አዲስ ሰራዊት ጉዳይ ዝርዝር መረጃ ይዘናል። ስለ ጦሩ ፊልድ ማርሻል ብርሃኑ ጁላ ለመጀመሪያ ጊዜ ዝርዝር ጉዳይ አንስተዋል። እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁ እንድትቆዩ ግብዣችን ነው። የዓለም ረጅም ወንዝ አባይ ኢትዮጵያ እስትንፋስ ነው። ብዙዎች እንደሚስማሙበት ኢትዮጵያ ወደ ሀያልነት መቅረብ ከፈለገች በቀይ ባህር በኩል አጮልቃ በአባይ በኩል መተንፈስ አለባት። በዚህ ልክ አባይ የኢትዮጵያ ብልጽግና ሞተርና መሰረት ነው። ግብጽ በአረብ አብዮት መታመሷን ተገን አድርጋ በአባይ ላይ የጀመረችው አብዮት በአባይ ላይ የጀመረችው ግድብ ታዲያ ግብጽ ከአባይ ተፍገምግማ ስትነቃ እጅግ የደነገጠችበት ነበር። ምን ብትደነግጥ ሚደንቅ አይደለም፣ ምክንያቱም ሁሉናው የተመሰረተው አባይ ወንዝ ላይ ነውና። ዜጎቿም የዕለት ጉርሳቸው የዓመት ልብሳቸው የሚያገኙት በዚህ ወንዝ ነው። የኢትዮጵያ በወንዝ ላይ ግድብ መጀመሪያ ያስጨነቃት ያበሳጫት ግብጽ ባለፉት ዓመታት ግድቡ እንዳይሳካ ያልፈነቀለችው ድንጋይ ያላመሰችው ጉድጓድ አልነበረም። ሆኖም አልተሳካላትም። እንደውም ባመሰችው ጉድጓድ ዘላ ስትገባ እየተመለከትን ነው። አሁን ደግሞ ሌላ መርዶ ሌላ ጉድ ከአዲስ አበባ ለግብጽ ተልኳል። ከታሰበለት ጊዜ በላይ ዓመታትን ቢፈጅም ግድቡ መስከረም ወር ሪቫኑ ተቆርጦ የምረቃው ድግሱ የበርካታ ሀገራት መሪዎችን ጨምሮ የዓለም አቀፍ ታዋቂ ግለሰቦች ተገኝተው መርቀው አስጀምረዋል። ከዚህ ጎን ለጎን ታዲያ የ24 ሰዓት ቀንና ሌሊት ያለ እንቅልፍ ግድቡን የሚጠብቅ ግዙፍ ሰራዊት ተዘጋጅተዋል። በቀጥታ ግድቡ ላይ ጥቃት ባትፈጽም እንኳን ግድቡ ባለበት አካባቢ ታጣቂ ኃይሎችን በማደራጀትና በማሰማራት ግድቡን እረፍት የሚነሳ ተግባር ልትፈጽም ትችላለች። በተለይም በቤንሻንጉል ጉሙዝ ክልል ያኮረፉ ኃይሎችን በማሰማራት ወይ ደግሞ አዲስ ታጣቂ ኃይል በመፍጠር ጭምር ለግድቡ ራስ ምታት የሆነ እቅድ አላት። በዚህ ተግባር ላይ ደግሞ ሱዳን ተባባሪ ልትሆን ትችላለች። እንደሚታወቀው ሱዳን በህዳሴው ግድብ ድርድር ላይ እንኳን ከግብጽ ጎን በመሰለፍ ኢትዮጵያ ላይ ጫና ስታደርግ እንደነበር ይጠቀሳል። አሁን እየተደረገ ባለው የሱዳን ጦርነት ግብጽ ዋና ተሳታፊ ኃይል በመሆን አልቡርሃን ጎን ተሰልፋ እየረዳች እንደሆነ ይታወቃል። የአልቡርሃን ጦር ደግሞ ኢትዮጵያ ከፈጥኖ ደራሽ ኃይሉ ጋር ሆናለች ሲል ከሳታል። እነዚህ ጎሳዎች ሱዳን ከግብጽ ጋር ሆና በግድቡ ዙሪያ ታጣቂ ኃይል በማደራጀት ከግብጽ ጎን ልትሰለፍ እንደምትችል ምክንያቶች ይሆናሉ። እዚህ ጋር ሱዳን በቤንሻንጉል ጉሙዝ በኩል የኢትዮጵያ ተዋሳኝ መሆኗን ስናክልበት አይሆንም እንትተሽ ይሆናልና ያዥ የሚያስብል ነው። ከ3 ሳምንት በፊት አንድ መረጃ ወጥቶ ነበር። መረጃውን በግብጽ ድጋፍ ሱዳን የሰለጠኑ 200 ያህል የጉሙዝ ታጣቂዎች ወደ ቤንሻንጉል ጉሙዝ መግባታቸው የሚገልጽ ነው። መረጃውን እውነት ከሆነ የህዳሴው ግድብ ባለፉት ዓመታት ካሳለፈው መከራ ይበልጥ በቀጣይ ከባድ የጸጥታ ችግሮች ሊያስተናግድ እንደሚችል የሚያመለክት ነው። ይህንን ቀድማ የተገነዘበች የምትመስለው ኢትዮጵያ ታዲያ ግድቡን ብቻ የሚጠብቀው ጦር ካሁኑ አዘጋጅታለች። ጦሩ በስሩ በርካታ ክፍለ ጦሮችን ጨምሮ የአየር ኃይል አባላት የተካተቱበት ነው። ግብጽ በአባይ ጉዳይ ላይ ለኢትዮጵያ ተኝታ አታውቅም። አባይ ህልውና ስለሆነ እጅ ትሰጣለች ተብሎም አይጠበቅም። ከላይ እንደተጠቀሰው ወታደራዊ መስኩ ብቻ ሳይሆን በዲፕሎማሲው ግንባር ኢትዮጵያ ለማስጨነቅ ኃይሏን እንደምታሰበስብ የሚጠበቅ ነው። ከዚህ አንጻር ከተከላካይነት ወደ ማጥቃት ተሸጋግር ያለው የኢትዮጵያ የውጭ ፖሊሲ ትልቅ ስራ እንዳለበት ተነግሯል። የህዳሴው ግድብ ከ12 ዓመት በኋላ ተመርቋል። ሚሊዮን ህዝብ ያላት ግብጽ ለውሃ አቅርቦትም ሆነ ለህልውናዋ መሰረት የናይል ወንዝ ነው ትላለች። ብዙ ውሃ የሚያስፈልገውን ጥጥ ለማምረት ጨምሮ ለተለያዩ በእርሻዎችም ሆነ ለመኖሪያ ቤቶች የሚጠጣ ውሃ የምታገኘው ከናይል ወንዝ ነው። ይህ ብቻ አይደለም። ግብጽ በኤሌክትሪክ ኃይል ማመንጫ የገነባችውን አስዋን ግድብን ሙሌት የሚካሄድበት የናስራ ሐይቅንም ለመሙላት የምትጠቀመው ናይልን ነው። 48 ሚሊዮን ህዝብ ያላት ሱዳንም በናይል ወንዝ ላይ ጥገኛ ናት። በዚህ የተነሳ
ኢትዮጵያና ግብጽ ጠላት ሆነው እንዲኖሩ ተፈርዷል። ለረጅም ዘመናት ኢትዮጵያ አባይን ለራሷ ባለመጠቀሟ ግብጽ በአባይ ባለቤትነት ስሜት ሲሰማት ኖሯል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የአረብ ስፕሪንግን ታከው የህዳሴውን ግድብ ይፋ ማድረጋቸው ግን ታሪክ ለዋጭ ክስተት ሆነዋል። የ12 ዓመታትን የፈጀው የአባይ ግድብ ከብዙ ፍትጊያ በኋላ ግን ተመርቆ ስራውን ጀምሯል።